ይህቺ ሴት በቅጡ ከማታውቀው ባለትዳር ከሆነው ጎረቤቷ በፍቅሩ እብድ ብላለች። ከጠዋት እስከ ማታ ድረስ የሚያደርገውን ነገር ተደብቃ መከታተል፣ ፎቶውን ሳይቀር ከእሷ ፎቶ ጋር አጠባብቃ በመለጠፍ ትዝ ባላትና በናፍቃት ቁጥር የምትስመው ሲሆን ሻይ ቡና ለማለት ጎረቤታሞች በመሆናቸው ወደ ቤታቸው ሲጋብዟትም ትኩረቱን ለመስረቅ ሰውነት ቅርጿን የሚያሳይ አለባበስን ተከትላ ስታመራ ከሚስቱ ጋር ጣፋጭ የፍቅር ጊዜን ሲያሳልፍ እየተመለከተችም የምትቀና ሲሆን ፍቅሩ ከአቅሟ በላይ ሲሆንባትም አንድ ቀን ላይ ሲስተምን ተጠቅማ እሱን የራሷ ለማድረግ ትሞክራለች። ታዲያ ተሳክቶላት ትዳራቸውን ትበጠብጠው ይሆን? ሰላም ቤተሰቦች፣ ዛሬም ልክ እንደ ሁል ጊዜው ለየት ባለ መሳጭ ፊልምን ይዘንላችሁ የመጣን ሲሆን ላይክ በማድረግ ጀምራችሁ እስከ ፍጻሜው ድረስም አብራችሁን ቆዩ። ተተዋውቋት ቫዮሌት ትባላለች። ለብዙ አስርት ዓመታቶች በአንድ ሰው ፍቅር ተጠምዳ የቆየችም ሴት ናት። ሜሰን ከተባለ ባለትዳር ጋር በትዳር ተጣምራ ለ15 ዓመታቶች ያክል አብራ ብቆይም ሃይስኩል ተማሪ ገና ከነበረችበት ጊዜ ጀምሮ ፍቅረኛዋ ከነበረው ከግሬት ግን እስካሁን ድረስ የያዛት የመጀመሪያ ፍቅር ስላልወጣላት ትዳሯ ላይ ይሄ ነገር መሰናክል የሆነባት ሲሆን ስለዚህ ነገርም ባለቤቷ ሜሰን ሳይቀር ስለሚያውቅ ትወደኛለች በማለት ለብዙ ዓመታት በትዕግስት ቢቆይም አሁን ላይ ግን ትዕግስቱ ሙሉ በሙሉ ተሟጦ በዚህ ጉዳይ መጨቃጨቃቸውን ሲቀጥሉ የጌሬትን ፎቶ ለምነካ በማለት ስታንቀው እንኳን ይታያል። እይታችን ደግሞ በመቀጠል ወደ ጌረት ጋር ሲወስደን ዴዚ ከተባለች ሴት ጋር በትዳር ተጣምሮ ፋሽን ዲዛይነር ለመሆን ጥልቅ ፍላጎት ያላትን አሊሰን የተባለች ሴትን መውለድ የቻለ ሲሆን ፈረንሳይ ውስጥ የሚገኝ የሀብታሞችና የፋሽን ትምህርት ቤት ውስጥ የመማር ዕድልንም አሁን ላይ አግኝታ ስለዚህ ነገር ደስተኛ ሆና ለቤተሰቦቿ በመናገር እናቷ ስታቅፋት ለትምህርቱ ክፍያውን መክፈል እንደማይችሉ የገባው ጌረት ግን ፊቱ ላይ ደስታ ሊታይ አልቻለም ነበር። በቀጣዩ ቀን ላይ ታዲያ ስፖርቶችን ሰርቶ ሲመለስ ከአጠገባቸው የነበረውን የሚሸጠውን ቤት ገዝታ ቫዮሌት ጎረቤታቸው በመሆን ከእሱ ጋር የተገናኘ ሲሆን አቅዳበት ብትመጣም ነገር ግን በአጋጣሚ የተገናኙ ስታስመስል እሱም ሆነ ባለቤቱ ዴዚ ገና ሃይስኩል ተማሪ እያሉ ያውቋት ስለነበር ሲተያዩ እንኳን ያስታውሷት ሲሆን ሚስቱ ዴዚ በተለይ የድሮ ፍቅረኛው እንደነበረች በማወቋ ትዳሯ ላይ ችግር እንዳትፈጥርባት ከአሁኑ ደስተኛ አልሆነችም ነበር። ቫዮሌት ግን ከባለቤቷ ጋር እንደተፋታች ፔትሮ ከተባለ አዲስ ሰው ጋር እንደተተዋወቀች በመናገር ፎቶ ስታሳያት የዴዚ ስጋት በጥቂቱም ቢሆን ሊቀንስላት ችሏል። አዲስ ጎረቤታሞች በመሆናቸውም ቡና ቤታችን ጠጪ ብለው ሲጋብዟትና ቫዮሌትን ፈቃደኛ በመሆን ለማስታወሻ በማለት ፎቶ አብራቸው ከተነሳች በኋላ ግን ቤቷ ከገባች በኋላ በመካከላቸው ያለውን ቅርበት በማስተዋላ ተናዳት ራሱን ስትቀደው ፎቶውንም ቢሆን የዴዚን ቆርጣ አውጥታ ግድግዳው ላይ ለማስታወሻነት የሁለቱን ብቻ ስትሰቅል ይታያል። ምሽት አካባቢ ታዲያ የራት ግብዣውን ለመቀበል ወደ ቤታቸው ስታመራ ሰውነት ቅርጿን የሚያሳይ ልብስ አውቃ ለብሳ ያመራች ሲሆን ተቀምጠው ከሴት ልጃቸው አሊሰን ጋር እየተመገቡም እያለ በጥቂት ደቂቃዎቹ ስለ ፋሽን ዲዛይን ስላላት ፍላጎት በመረዳቷ እኔም እኮ ልክ እንዳንቺ ነኝ ብላ ልትግባባ ስሞክር ለእኔ የሚሆንን ልብስ ዲዛይን አድርገሽ ስሪልኝና ልግዛሽ ብላ የመጀመሪያ ደንበኛዋም ስትሆንና ይህ ክስተትም የበለጠ በአሊሰን እንድትወደድ ሲያደርጋት ለብዙ ደቂቃዎች ያክልም አንዴ ፑል እየጫወቱና የተለያየ ነገር እያወሩ ከቆዩ በኋላ ተሰናብታቸው ከቤቱ ለቃ ልትወጣ ስትል እነሱን ሰላም ብላ ለይታ ጌረንን ግን ስታቅፈውና በአይምሯ ከእሱ ጋር ጣፋጭ ጊዜን ስታሳልፍ ሳይቀር ስትስል ከቤቱ ለቃ ከወጣች በኋላ ግን ምሽቱን በቀድሞ ፍቅረኛው የቀናችው ሚስቱ ጣፋጭ ጊዜን ከእሱ ጋር እያሳለፈች ሲሆን በመስኮቱ በኩል ቫዮሌትም የተመለከተች ንዴቷን መቋቋም እየከበዳት ይገኛል። ምሽቱ ተጠናቆ በቀጣዩ ቀን ላይ ታዲያ ጌረትን ከላይ እርቃኑን ሆኖ መኪናውን እያጠበ እያለ እያየችው ቆይታ ለእራት ትላንትና እነሱ ጋር ባመራችበት ጊዜ ይዛው ሄዳ የነበረውን ጣፋጭ ነገር አሰራሩን አሳይሻለሁ ለዴዚ ብላትና ተስማምተው ስለነበር አሁን ላይ ልክ እንደ ዱቄት ያሉ አስፈላጊ ነገሮችን ይዛ ስትሄድና እያበሰሉና እያወሩ ከቆዩም በኋላ ስለ ድሮ ታሪካቸው ማውራታቸውን ቀጥለው ከባለቤቴ ጌሬት ጋር እንዴት ነው ድሮ ላይ የተጣላችሁት ብላ ስትጠይቃት ቫዮሌት አፍጣ እያየቻት መጀመሪያ ላይ ድንገት ከተቀመጠችበት ተነስታና አንቃት ለሁሉም ነገር ጥፋተኛዋ አንቺ ነሽ ብላ ስጮህና ይሄ ነገር ግን በአይምሯ የፈጠረችው ሀሳብ በመሆኑ ወደ ራሷ ከተመለሰች በኋላ እየሳቀች ሕፃንነት እንደነበረና ምክንያቱ እንኳን ትዝ እንደማይላት ልትነግራት ችላለች። ዴዚ በአጋጣሚ ግን እቃዎችን ለማምጣት ትታ ስትሄድ አብስለውት የነበረው ጣፋጭ ነገር ላይ መርዛማ መድኃኒትን ልትከትበት ችላለች። ነገር ግን አስቀድማ በወሬያቸው መሃል ካበሰሉት መካከል አንደኛውን ጣፋጭ ለአለቃቸው ወስዳ እንደምትሰጥ ነግራት ስለነበር ለእሱ የሚወሰደውን አረጋግጣ ነበር የመረዘችው። ታዲያ ከቀጣዩ ቀን ጀምሮ ከዚህ ቀደም ታስሮ ከተፈታና ከድሮ ጀምሮ ጓደኛዋ ከነበረው ኦሊቨር ከተባለ ወንጀለኛ ጋርም ተገናኝታ አስቀድማ ልክ እንደ ቀብድ ገንዘብ ከፍለው አብረው ለመስራት ሲስማሙ ሴት ልጃቸው አሊሰንን ደግሞ ወደ ቤቷ እንድትመጣ እያደረገች ለሰራችላት ነገር ዳጎስ ያለ ገንዘብን ስከፍላትና ከዚህ በኋላ በፋሽን ዲዛይኑ ቢሆን ልታግዛት ተስማምታ ስታቅፋት ደስ ባላትና በፈለገችው ሰዓት ቤቷ እንድትመጣም ስትፈቅድላት ይታያል። በመቀጠል ደግሞ ኦሊቨርን ተጠቅማ ወደ ዴዚ ጋር እንዲደወል በማድረግ ቀድማ
ስትሰራበት ከነበረው ካምፓኒዋ ጋር ተመሳሳይ ስራን እንደሚሰሩ በመናገር ደሞዟን ቢሆን በየ6 ወሩ እንደሚጨምርና ኢንሹራንስን ጨምሮ ጥቅማ ጥቅምንም እንደምታገኝ ሲያሳውቃት በቀረበላት ኦፈር ደስተኛ የሆነችው ዴዚም ብትሆን ስለ ካምፓኒያቸው አስቀድማ እነ ኦሊቨር የሰሩትን ሐሰተኛ ዌብሳይት ካየች በኋላ በቀረበላት ሀሳብ ልትመሰጥ ችላለች። የዛኑ ቀን ላይ ታዲያ የሰራችውን ጣፋጭ ኬክ ይዛ ክላውዲያ ከተባለችው አለቋ ጋር ስትገናኝ የስራ እድገትም እንዳገኘች ተነግሯትና ፊቷ ላይ ደስታ እየታየ ለማመስገን በማለት ተቀምጠው ያመጣችውን ኬክ እንድትበላ ስትሰጣትና ደቂቃዎችን ሳቆይ እንኳን ግን ሰውነቷ ተረብሾ ማስመለስ በመጀመሯ ደግፋትና ተሸክማት ሆስፒታል ሊያመሩ ችሏል። ታዲያ ከጥቂት ደቂቃዎች በኋላ ቤት እንደተመለሰች ድምጿን ከፍ አድርጋ ቫዮሌት ላይ እየጮኸችባት ኬኩ ላይ ምን ጨምረች ነው ብላ ብትወቅሳትም ልክ እንደ ተጠቂ ነገር ቫዮሌት ግን እያስመሰለች አንቺ ሞንሽ ባለቤትሽ እኮ በልታችሁታል፣ ንጹህ ነው፣ ክላውዲያ የተባለችው አለቋ ምናልባት አላርጂክ ሊኖርባት እንደሚችል በመናገር ይቅርታ ጠይቃትና አሳምናት ከቦታው ለቃ እንድትሄድ ልታደርጋት ችላለች። የዛኑ ቀን ላይ ግን አለቃዋ ተመርዛ እንደነበር መረጋገጥ በመቻሉ እቤቷ ድረስ ጂና የተባለች ሴት በመምጣት ክላውዲያን ሆን ብለሽ ልገያት ሞክረሻል በማለት ከስራ እንደተባረረች ያሳወቀቻት ሲሆን የምታደርገው ነገር ግራ የገባት ዴዚም ሁለተኛ አማራጯ ወደሆነ ወደ ኦሊቨር ጋር ጉዞዋን አድርጋ ስለ ፋይናንሻል ጉዳይና ስለ ልጇ አሊሰን የወደፊት ህይወት ካምፓኒያቸው ውስጥ ገንዘብን ኢንቨስት እንድታደርግ እየነገራትና ተመሳሳይ ሰዓት ላይ ካፌ ውስጥ ደግሞ በአጋጣሚ ያስመስላ ቫዮሌት ጌሬትን ስታገኘውና ተቀምጠው ማውራትም ጀምረው ጥፋተኝነት ስሜት እስካሁን እንደሚሰማው ድሮ ላይ ተማሪ እያሉ ግንኙነታቸውን በሱ ምክንያት ድንገት በማቋረጣቸው እጆቿን በመያዝ ይቅርታ ሲጠይቃትና ከእሱ ፊት ምንም እንዳልመሰላት ብታስመስልም ለመጣላታቸው ዋነኛ ምክንያት ዴዚን አድርጋ ግን የበለጠ ለእሱ ያላት ጥላቻ እየጨመረም ይገኛል። ታዲያ በቀጣዩ ቀን ላይ ለእናቷ ሳትናገር አሊሰን ፋሽን ሾው ፕሮግራሞችን ለማዘጋጀት አቅዳ ስለነበር ከእሷ ይልቅ ስለዚህ ጉዳይ ከቫዮሌት ጋር አውርታ ሲጨርሱና ሜካፖችን ተቀብታና አምሮባት ከቤቷ ለቃ ስትወጣ ያየችው ዴዚ ግን ብትናደድም ለስለስ ብላ ከቫዮሌት ጋር አውርታ ግን ስለ ፋሽን ሾው ካወቀች በኋላ ድጋሚ በቤተሰብ ጉዳይ ውስጥ ጣልቃ እንዳትገባ ልትነግራት ችላለች። ልክ እንደ እቅዷ ሁሉም ነገር እየሄደላት ያለው ቫዮሌት ግን ምሽት አካባቢ ትላንትና ማታ ሳትታይ የዴዚን መኪና ሲስተም ተጠቅማ እንዲበላሽ አድርጋው ስለነበር ልጇን ለመደገፍ ፋሽን ሾው ቦታ ጥቂት ከተጓዘች በኋላ መኪናው ተበላሽቶ ስቆምና እስኪስተካከልላት እየታገለች ከቆየች በኋላ ግን ፋሽን ሾው ቦታው ላይ መድረስ እንደማትችል ገብቷት ለልጇ ቪዲዮ ኮል በምትደውልላት ሰዓት ላይ ልክ እንደ እናት ከአጠገቧ ቫዮሌትን መመልከቷ የበለጠ ሊያናድዳት ችሏል። ይሄ ብቻ ሳይሆን ጣፋጭ ኬኮችን ለመስራት ቤቷ ባመራችበት ቀን ላይ ሳትታይ ከፋይሎቿ ፓስወርዷንና ኢሜይሏንም ቢሆን ሰርቃ ስለነበር ከአካውንቷ ላይ ትላንትና ሳይኒን ብላ ገንዘብን ወደ ኦሊቨር አካውንት ትራንስፈር አድርጋም ስለነበር ጌረት ስለዚህ ነገር አውቆ ከመጠን በላይ ሲናደድና ሰዓታቶችን ቆይታ ቤቷ ስትመለስ እንኳን የፋሽን ሾው ፕሮግራሙ አልቆ ቫዮሌትም ሆነ ባለቤቷ ከልጇ ጋር ውስጥ ላይ ተቀምጠው ሲጠብቋት አስቀድማ ባለመምጣቷ ለአሊሰን ይቅርታ ብትጠይቃትም ሴት ልጇ ግን ተናዳባት እስቲ ልክ እንደ ቫዮሌት ሁኚ በማለት ከእሷ ጋር ጭራሽ ስታነጻጽራትና ከቤቱ ለቃ እንደወጣች ባለቤቷ ሳይቀር ተከትሏት ቫዮሌትን በማቀፍ ለልጃቸው ላደረገችው ነገር ሲያመሰግናት ዴዚን ይሄ ነገር ሊያናድዳት ችሏል። ምሽት አካባቢ ሁሉም ነገር ከተረጋጋ በኋላ ታዲያ ስለተላከው ገንዘብ ጉዳይ ከባሏ ጋር መጨቃጨቋን ቀጥላ አካውንቷ ሀክ ተደርጎ ሊሆን እንደሚችል እሷ እንዳላከች ስትነግረው ገንዘቡ ለገባለት ኦሊቨር እንኳን ቢደውሉለትም ስልኩን አጥፍቶ ሳያነሳላቸው ሲቀርና ጭቅጭቃቸውን በመስኮቱ በኩል እያየች ያለችው ቫዮሌትም ልክ እንደ እቅዷ ሁሉም ነገር በመሄዱ ደስተኛ እየሆነች ይገኛል። ልክ እንደ እሷ ግን መኝታ ክፍለ ውስጥ ሆና አሊሰንም ለትምህርቷ በማለት ተጠራቅሞ የነበረው $75,000 ከጥቅም ውጭ እንደሆነና የምትፈልገውን ትምህርት መማር እንደማችል በማውቋ እያለቀሰች ልቧ ሊሰበረም ችሏል። ከስምምነታቸው ውጪ ኦሊቨር ግን ቫዮሌትን ሚስጥሯን አውጥቶ ስለ እቅዷ በሙሉ እንዲታወቅ እንዳያደርግ በ2 ቀናቶች ውስጥ $200,000 እንድታመጣ እያስፈራራ ስለነበር ዴዚን በቀጣዩ ቀን ጠዋት ላይ ለብቻዋ እስክትሆን ድረስ ጠብቃ ወደ ቤቷ ስታመራና ልክ እንደ ጓደኛ በመሆን የሚጠጣ ነገርን ሳይቀር ጋብዛት ውስጡ ግን ራሷን እንድስት የሚያደርግ መድኃኒትን ጨምራ ስለነበር ዴዚ ገና እንደጠጣችው ራሷን ስታ ስትወድቅና ወጥመድን አዘጋጅታለት አስቀድማ ባቀደችው መሰረት ኦሊቨርን ወደ ቤቷ እንዲመጣ አድርጋም ስለነበር ሳታዝንለት አሰቃቂ ሁኔታ ስለትን ተጠቅማ ስታስወግደው ይታያል። ከሰዓታቶች በኋላ ታዲያ በአሊሰን አማካኝነት ፖሊሶች ተጠርተው ምርመራዎችን ጀምረው የምታስታውሰው ነገር እንደሌለ ዴዚ ብትናገርም ኦሊቨር የተገደለበት ስለት ግን እጇ ላይ በመገኘቱ ተጠርጣሪ ስትሆንና የጠጣውት ቡና ውስጥ የጨመርሽው ነገር አለ ብላ ቫዮሌትን ብትወቅሳትም ፖሊሶቹ ግን ራሷን በቁጥጥር ስር አውለው እንድትታሰር ላይ አድርገዋት ችለዋል።
ከዚህ ክስተት በኋላ ታዲያ ለቀጣዮቹ ጥቂት ቀናቶች እስኪፈረድባት ድረስ እስር ቤት እያመሩ ሲጠይቋት ቫዮሌንን እንዳታምናት ብላ በተደጋጋሚ ብትናገርም ልክ እንደ እናት እሷ ግን የሚበላ ነገርን በየቀኑ እየሰራች ከአጠገባቸው ሆና ልትንከባከባቸው ስትሞክርና ጌረት አስቀድሞ ባይጠራጠርም በአሊሰን አማካኝነት ግን ለቀናቶች ስለ እናቷ ጉዳይ ማጣራቷን ቀጥላ ከቤቷ ቫዮሌን በወጣችበት ሳ ላይ በድብቅ ወደ ቤቷ ገብታ ውስጥ ላይ ከኦሊቨር ስራ ጋር የሚገናኝ መታወቂያ ማግኘቷ ስለ ቀድሞ ህይወቷን ማጣራቷን ቀጥላ ከባለቤቷ ሜሰን ጋር በመገናኘት ቤቱ ገብተው እያወሩ እያለ ስለ ቀድሞ ትዳራቸው እየተናገረ የጌረት ልጅ እንደሆነች በተለይ ካወቀ በኋላ ከአባቷ ፍቅር እንደያዛት ለ15 ዓመት ያክል ከእሱ ጋር በትዳር ብትቆይም ልቧ ግን ጌረት ጋር እንደነበርና ፎቶውን ለምነካክ ብላ እሱን ሳይቀር ልገለው ደርሳ እንደነበር በዚህ ምክንያትም እንደፈታት ሁሉንም ነገር ሲያሳውቃትና በተመሳሳይ ሰዓት ላይ በሰዓቱ አባቷ ግን ከቫዮሌት ጋር አልኮል መጠጥ እንዲጠጣ አድርገው አማላ አብራው ለማደር እየሞከረች ስለነበር ሳይሳካላት ቀርቶ አሊሰን አስቀድማ ደውላለት ስላጣራችው ነገር ስታሳውቀው ግልጽ አድርጎ እሱም ቢሆን እያወጣጣ ሲጠይቃት ሳትዋሸው ለፍቅር ብላ የከፈለችው መስዋዕትነት እንደሆነ ስትናገርና እየጮኸባት ፖሊሶች ጋር ለመደወል ሲሞክር ግን ንዴቷንና ራሷን መቆጣጠር ከብዷት ከአጠገቧ በነበረው አበባ ማስቀመጫ አጥቅታ ራሱን እንዲስት ልታደርገው ችላለች። ከልቧ ስለምትወደው ግን የጸጸት ስሜት ውስጥ ገብታ ባይሰማትም ማልቀስ እስኪቀራት ድረስ ይቅርታ እየጠየቀችው ያለ ሴት ልጇ አሊሰን ድንገት ወደ ቤቱ ስትመጣና የሚፈጠረውንም ነገር ቢሆን ስትመለከት ፖሊሶችን እንዳጠራባት ቫዮሌትን ብትሆን ስለት ይዛ እሷንም ቢሆን ልታጠቃት ስታባራትና አሊሰንም ለራሷ ለመከላከል እየሞከረች ለጥቂት ደቂቃዎች ያክል ግብግባቸው ከቀጠለ በኋላ ግን ቫዮሌት ተሳክቶላት ጥላት ልትወጋት በደረሰችበት ሰዓት ላይ ራሱን ከሳተበት በነቃው ጌሬት አማካኝነት ተከላክሎላት ሲያድናት ይታያል። እይታችን በመቀጠል ከጥቂት ወራቶች በኋላ ወደፊት ይወስደንና ጥፋተኛ እንዳልሆነች ባለቤቱ ጄዚ ተረጋግጦላትና ተለቃ እስከ ዛሬ ለሰራችው ወንጀል ቫዮሌት ደግሞ ታስራና ተፈርዶባት ፊቷ ላይ ግን የጸጸት ስሜት ሳይታይባት እስካሁን ከጌሬት ጋር የተነሳችውን ፎቶ ወቅፏ ውስጥ አድርጋ ልክ እንደ ድሮ ያፈቀረችው መኖሯን ስቀጥል በመጨረሻ አሊሰን ደግሞ ልክ እንደምትፈልገው ፋሽን ዲዛይነር ለመሆን ነፃ የስኮላር እድልን ስታገኝና ድንገት ተበጥብጦ የነበረው ያ ቤተሰብ ወደ ቀድሞ ሰላሙ ሲመለስ እያየን ፊልማችንን እዚህ ላይ እናበቋለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ እንዲሁም አስተያየታችሁን ኮመንት ላይ እያስቀመጣችሁልን በቀጣይ ልክ እንደዚህ ላይ የተባለ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።